አንዳንዴ የሰው ጊፍተር ምንም ማክበር ጥሩ ነው ብዬ ነው። ግን ዜድ ግን እንደልቧ ትሰድባለች። እኔ አልሰድበውም እኮ ግን በቃ እሱ ካለ ብዬ ነው። ይሁን ኧረ እሙሙ ዛሬ ቀን ሙሉ ስለምሙ ነው የምናወራው። በቃ ወይ ጌሙን አልጫወት ይቅርና እሙሙ አመጣጡን ጥንታዊ ምናምን እያልኩ ልዘርዝርላችሁ እና እንዴት ልሁን? ቆይ አልጫወት ውዶቼ፣ እንዴት ልሁን? አረ ድምጼ ስለተዘጋ ነው ያላለቅስም። ስሙኝ እሺ፣ አንዴ ሄለንን ከማስገባቴ በፊት አንድ ነገር ልናገር። ብዙ እኔ በጣም ነው የተናደርኩት ማርያምን። አንዳንዶቻችሁ ሳያችሁ ማለት ምንም አታመጡም። ኤኒዌይስ ግን አንድ ይሄንን ልናገር ማለት በደጋፊዎቼ በልጆቼ ከሰው ጋር እኔ ማለት ነው ወይ ከአንድ ሰው ጋር ከተታረኩኝ ደስ ብሏቸው የኔ ፍቅር ደስ ብሏቸው ሲፖስቱ እናንተ እንትን ትሏቸዋላችሁ፣ አሽቃባጭ አሁን ጥግ ትቀራላችሁ። ኖ ኖ ኖ ኖ ኖ። እኔ በስጣላም ስታረቅም ከጎን የነበሩ ደጋፊዎቼ ከተታረቁት ሰው በላይ ናቸው ለኔ። በነገራችን ላይ ማለት ነው የተታረቁቸው ሰዎች ይቀራሉ እንጂ እኔ ደጋፊዎች ለኔ ፊት ለፊት ነው የሚሰለፉት። ማሽቃበጥ አይደለም። ስጣላ በሰዓቱ ትክክለኛ ፈራይ ስለሆኑ በተበደልኩበት ሰዓት ለኔ ይቆማሉ። ስታረቅ ደግሞ አንቺ የሚያስደስትሽ ከሆነ ካንቺ ውጪ ምንም ማድረግ አንችልም። አንቺ የሚያስደስት ብዙዎቹ አሁን እኔ እንደዚህ ደስ አይለኝም። ሰው ጎርቶሽ ሄደን ተመልሶ ማምለለስ ጥሩ አይደለም። ግን አንቺ ካስደሰተሽ ግን ኢትስ ኦኬ ታረቂ የሚሉ አሉ የኔ ደጋፊዎች። እና እነሱን እየሄዳችሁ አሽቃባጭ የምትሏቸው ማለት ማሽቃበጥ አይደለም፣ ለእውነተኛ ነው የቆሙትኝ። ሄለን ወርቅዬ እንድትበላይ ነው። ቆይ